ለቲክቶከሩ ታኩሬ ባለሀብቱ አቶ ወርቁ አይተነው 5 ሚሊዮን ብር ለመስጠት ቃል እንደገቡለት ተሰምቷል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም ይህንን ታላቅ ንቅናቄ በዚህ በቲክቶኩ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። በዚህም እጅግ በርካቶችም ለልጅ አዋቂው ታኩሬ ይገባዋል በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለወቅታዊ አዲስ መረጃዎች ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። Kalaka. መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባብ ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ እልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይሄን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቀደም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችሁ። አላህ ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጥሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ። እዛ ደግሞ ነገ በቪዲዮ ደግሞ ቦታ ላይ ሄደን ደግሞ የልጆቹን እዛ ላይ ያለት የአባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያችኋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምና እህቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም በቀልድ ነበረ፣ ግን በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበርኛ። እሱም እዚህ ደርሶ ነገ ደግሞ እናንተ እንደምታቆሩትና ባልተቤቱም በእናንተ ደረቱን ነፍቶ ብዙ ቦታ ላይ እንደሚሳተፍ ሙሉ ለሙሉ ተስፋ አለን። ያው በቃ ጋሼንም ደግሞ እናመሰግናለን። እኔ እንኳን አላላችሁም እንደዛ ነው። በጣም እናመሰግናለን ለድርጅቱ። የምር ወደ ላይ ነው ያነሳችሁልን። ደግሞ በዛ በተረጋው ረገድ እዛ ያሉት አባወሮች ምናምን ተደራጅተው ወደ ራሳቸው ወደ ግል ህይወት አምርተው እናንተን እንደሚያመሰግኑ ሙሉ ለሙሉ ተስፋ አለኝ። በጣም ከበሩልኝ። እኔ ከዚህ በላይ እንዴት አድርጌ እንደማመሰግናችሁ አላውቅም። ብቻ አመሰግናለሁ። በቃ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም የምትገርሙ ዘር፣ ሃይማኖት፣ ብሔር ምንም የማትመርጡ ምርጥ እህትና ወንድም ናችሁ እዚህ ጋር ያላችሁት። ይህንን በእናንተ አይተናል። ሙሉ የኢትዮጵያ ህዝብ እንደሚወዳችሁ ዛሬ አይቻለሁ። በጣም አመሰግናለሁ። ወዳችኋለሁ። እኔ ክፋችሁን አልፈልግም። በጣም ነው የምወዳችሁ። ቆዩልኝ። ንግስት
በጊፍትም በባንክ ትችላላችሁ። አስሪ 49 ሌቭል ግባ እስቲ 39 ሌቭል ነህ። አንበሶ ወለቀ 40 ሌቭል ግባ እስቲ ሀብታሙ ሌትስ ጎ ሀብታሙ አልተቻለም። ሂዱበት በለው ወይዘሮ ሰላም በቃ አንበሳው ቤታዮ መጣለች። በቃ ልቀቁት ሂዱበት ታኩሬ እኮ ፊትሽ ነው እንጂ ዩኒቨርሲቲ ላይ ወርድ ነበረ። ሶፊና በጊፍት ነው እኛንም ብትሉ በጊፍት እኛንም ብትሉ በጊፍት ኤሌክትሪክ መኪና ወርዷል ይላል። Push, guys. Push. Guys, ሄዱበት አታቀዝቅዙትን። ሄዱበት ትንሽ ሄዱበትና ሮዛ ማን ነው? በውስጥ የተላከ አለ 54,000 ብር የኛ ፋሚሊ ሊያ አስገብታለች። ሊያ 54,000 ብር እናመሰግናለን። የምስራች ፍራይዴ አካውንቱን ቼክ እያስደረግሽ አግማሽ ኢትዮጵያ የሚለው ኧረ ተማማኝ ነው። የምስራች 20,000 እናመሰግናለን። ጊፍት ያላችሁ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሪ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ እሺ ወንድሜ እናመሰግናለን። እናመሰግናለን። ጆናችን እንኳን አየነ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይባችን ሞቅ እንዲል መጣ ይኸው አንበሳ መጣ አንበሳው መጣ። እናመሰግናለን። የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። እናወራለን።